ጉርድ ፎቶ ስትጠየቁ በስልካችሁ ብቻ ማዘጋጀት እንደሚቻል ታውቃላችሁ? ላሳያችሁ። እሺ እንግዲህ በመጀመሪያ ሰልፊ ከተነሳችሁ በኋላ ወደ ጉግል ክሮም ትገባላችሁ። ክሮም ሲከፍትላችሁ እዚህ ሰርች ማድረጊያው ላይ መጣችሁ ከታውት ፕሮ ብላችሁ ልክ እንደዚህ ጽፋችሁ ሰርች ታደርጋላችሁ። አሁን በመታዩት መልኩ ልክ እንደዚህ ሲያመጣላችሁ እዚች ጋር ያያችኋት ፓስፖርት ፎቶ ሜከር ምትላለች። እቺኛዋን ትመርጣላችሁ። እንግዲህ እንደምታዩት ከታውት.ፕሮ ፓስፖርት ፎቶ ሜከር ብሎ ከፍቶልናል። ቀጥታ ፎቶአችንን ለማስገባት አፕሎድ ኢሜጅ ምትለዋን እቺ እንነካታለን። ከዛ በኋላ ሰልፊ የተነሳነውን ፎቶ ቀጥታ መርጠንለት ከታች ሄደን ደን እንለዋለን። እንግዲህ እንደምታዩት ቅድም ቤቱ ሰልፊ የተነሳውትን ፎቶ ባክግራውንዱን አስተካክሎ ስሙዝ ከለር አድርጎ እንዲሁም ሳይዙን አስተካክሎ አምጥቶልኛል። እንግዲህ ከታች ስንወርድ እንደምታዩት ፎቶ ስፔሲፊኬሽንስ ምትላለች። እዚህ ጋር ምንድነው ከኢትዮጵያ ውጪ ከሆናችሁ አንዳንድ ሀገራት ላይ የፓስፖርት ሳይዝ ስለሚለያይ እዚህ ውስጥ ገብታችሁ ሀገሩን በመምረጥ ሳይዙን ማስተካከል ትችላላችሁ። ከዛ ውጪ ደግሞ እዚህ ጋር ነጭ ነው ባክግራውንዱ እንደምታዩት። እሱም መቀየር ከፈለጋችሁ እቺ ከለር ምልክቷን ትነኳትና የምትፈልጉትን አይነት ከለር እንደዚህ ያደረጋችሁ ማቀየር ትችላላችሁ። እኔ ነጭ ነው የተመቸኝ፣ ነጭ መልሰዋለሁ። ከዛ ውጪ ደግሞ ልብሳችሁን መቀየር ከፈለጋችሁ እዚች ጋር የልብስ ምልክት አለች። እሷን ስነኳት ልክ እንደዚህ ያመጣላችኋል። ሸሚዝ አለ እንደምታዩት ወደ ሸሚዝ ይቀይርላችኋል። ሱፍ ከፈለጋችሁ ሱፍ እንደዚህ ያደረጋችሁ መቀየር ትችላላችሁ። ኦሪጂናሉን ብትጠቀሙ ግን እኔ ሪኮመንድ አደርጋችኋለሁ። ስጨርሱ ደን ምትላለች፣ እሷን ትነኳታላችሁ። አሁን እንደምታዩት ሪዛልት ብሎ በዚህ መልኩ ያመጣላችኋል። አሁን ዳውንሎድ ለማድረግ ኢሜጁን እዚች ጋር ዳውንሎድ ኤችዲ ምትላለች፣ እሷን አንድ ጊዜ ስነኳት ቀጥታ ወደ ስልካችሁ ሴቭ ያደርግላችኋል ማለት ነው። እሺ እንግዲህ የቲክቶክ ፋሚሊዎቼ ይህንን ቪዲዮ ሁላችሁም እንደወደዳችሁት እርግጠኛ ነኝ። ፎሎ ማድረግ ቪዲዮንም ላይክ ማድረግ አትርሱ። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ፣ ሁላችሁንም መልሳለሁ። ቀጣይ ደግሞ በሌላ ምርጥ ቪዲዮ ተመልሰን እንገናኛለን። እስከዛው ድረስ ይመቻችሁ።